ሰላም ጤና ይስጥልኝ ውድና የተከበራችሁ የመሲ ዩቲዩብ ቻናል ተከታታዮች እንደምን አላችሁ? ከኔ ጋር እግዚአብሔር ይመስገን ሁሉም ሰላም ነው። እንግዲህ ዛሬ ይዤላችሁ የመጣሁት አጠር ያለ ያስተምረናል በሚል ነገር ነው። እሱ ምንድነው እንግዲህ ከእንቅልፋችን ስንነሳ ማድረግ ያለብን ነገርና ማድረግ የሌለብን ነገሮች ምን እንደሆኑ እነሱን ይዤላችሁ መጥቻለሁ። ማድረግ የሌለብን ነገር በአብዛኛው አብዛኞቻችን ጧት ተነስተን ከእንቅልፋችን ስልካችን እናያለን። ስልክ ማየት ደግሞ በጣም ለዓይናችን ሊጎዳናል። እሱ ምንድነው ልክ ጧት ከእንቅልፋችን እንደተነሳን ስልካችን ነው የምናየው። ምክንያቱም እኔም ስለማደርገው ማለት ነው። በተለይ ስደት ዓለም ያላችሁ እኔም ስደት ዓለም እያለሁ የማደርገው ነገር ዋናው ምንድን ነበረ? ጧት ልክ እንደተነሳውኝ ስልኬን ነበር ማይ። ምክንያቱም ስሰራውልና በጣም ይደክመኛል። ከዛ በኋላ በጣም እንቅልፍ ወስዶኝ ትንይልና ጧት ስነሳ ውይ ነጋ ብዬ ለስራ ረፈደብኝ ብዬ ልክ ተነስቼ ስልኬን ነው ስንት ሰዓት ነው ብዬ ማየው። እንደዛ ከምናደርግ ግን ያው ማድረግ ያለብን ነገር ምንድነው? የግድግዳ ሰዓት ማዘጋጀት አለብን። የግድግዳ ሰዓት ብድግ ብለን የግድግዳ ሰዓት ብናይ ለኛ ጥሩ ነው። ግን ስልካችን የምናይ ከሆነ የዓይናችን ሌንስ ሊጎዳን ይችላል። ለምሳሌ ውጭ ላይ ወጥተን ከቤት ቆይተን ወደ ውጭ ስንወጣ ፀሐይ ካለ ፀሐዩ ሲያንጸባርቅ ዓይናችን እንዴት ነው በደንብ አያይልንም አይደል? ስለዚህ ስልክም ስናይ ልክ ከእንቅልፋችን ተነስተን ስልኩን በምናይበት ጊዜ ዓይናችን ሊጎዳን ይችላል። አስፈላጊነቱ ስልካችሁን አለማየት የግድግዳ ሰዓት ብትጠቀሙ አማራጭ ነው ላለውኝ። በሁለተኛ ደግሞ በጣም የሚጮህ አላርም አለማድረግ። በጣም የሚጮህ አላርም ካደረግን ሌሊት እንቅልፍ ሊነሳን ይችላል። በደንብ ልንተኛ አንችልም። ቀናችን ብሩህ አይሆንም። ስለዚህ ድምጹን ቀነስ አድርጋችሁ መጠቀም ትችላላችሁ ማለት ነው። ሌላው ደግሞ ማድረግ የሌለብን ነገር ምንድነው? ፍጹም ጧት ተነስተን የሚያበሳጭ ነገር አለማየት ወይንም አለማሰብ። በቃ የሚያበሳጫችሁ የሚያናድዳችሁ ያለፈም ነገር ሊሆን ይችላል፣ ምንም ሊሆን ይችላል። ከዛ ነገር ነፃ መሆን አታስቡ። ያንን በምታስቡበት ጊዜ በቃ ቀናችሁ ሰላም አትውሉም። በጣም ስትጨናነቁ ነው የምትውሉት። በጣም ይጨንቃችኋል። ስራ በደንብ ባግባቡ አትሰሩም። ምግብ ራሱ ልብላ ብትሉ ምግብ አይበላችሁም። ስለዚህ ምን ማድረግ አለባችሁ? የሚያጨናንቃችሁ ነገሮችን አለማሰብ፣ ማራቅ። ጧት ስትነሱ በቃ ፈታ ዘና ብላችሁ ምናምን ራሳችሁን አዝናንታችሁ ተነሱ እላለሁኝ። ሶስተኛ ደግሞ ከሚያጨናንቁ ሰዎች ጋር ለመጨመር። የሚያጨናንቃችሁ ሰዎች ስልክም ልትደዋወሉ ትችላላችሁ፣ አብራችሁ ልትሆኑም ትችላላችሁ። በጣም ይጨናነቃል። እዛ ሰው ጋር ከማትፈልጉት ሰው ጋር የሚጨቃጨቃችሁ ሰው ጋር የምታወሩ የምትገናኙ ከሆነ ጧትም እንደዛው ጭቅጭቅ ነው። ከተጨቃጨቃችሁ ደግሞ ቀኑን በሙሉ ጭቅጭቅ። ስትጨቃጨቁ ልትውሉ ትችላላችሁ። ደብሯችሁ ስትነጫነጩ ልትውሉ ትችላላችሁ። ማድረግ ያለባችሁ ደግሞ ምንድነው? በቃ ደስ ከሚል ሰው ጋር መዋል። ከማያጨናንቃችሁ ፈታ ከሚያደርጋችሁ ወይም በስልክ ደውላችሁ እንዴት አደርክም ሊሆን ይችላል። ትዝናናላችሁ፣ ከሱ ጋር ትስቃላችሁ፣ ትጫወታላችሁ። ቀናችሁ በሙሉ በደስታና በፍቅር ሆኖላችሁ ይውላል ማለት ነው። ስለዚህ በጣም አሪፉ መንገድ ዘና ከሚያረጋችሁ ሰው ጋር በጧቱ ብትገናኙ በጣም አሪፍ ነው እላለሁ። ማድረግ ያለብን ነገር ደግሞ አብዛኛው ነገር ጧት ልክ ከእንቅልፋችሁ እንደተነሳችሁ ሻወር መውሰድ። ጧቱ ልክ እንደተነሳችሁ ሻወራችሁን ከወሰዳችሁ በቃ በጣም ደስተኛ ትሆናላችሁ። ከስራ ቀደም ብላችሁ ትነሱና ሻወራችሁን ወስዳችሁ ወደ ስራችሁ ስትሄዱ በጣም ደስ ነው የሚለው። ሁለተኛ ደግሞ ጥርሳችሁን መቦረሽ። ጥርስ መቦረሽ ደግሞ በጣም አስፈላጊ ነው። በቃ ለራሳችሁም ጽዳታችንን እንጠብቃለን። በጣም ደስ ይለናል። ሻወር ስንወስድ አሁን ሻወር ስንወስድና ሻወር ሳንወስድ እንዴት ነው? ለምሳሌ ስራ ሰዓት ረፍዶባችሁ ቶሎ ብላችሁ ወደ ስራ ለመሄድ ሻወር ያንን ሰዓቱን ላለማስረፈድ ሻወር ሳትወስዱ ስትሄዱ በድብርት ተይዛችሁ በጣም ድብር ብሏችሁ ነው የሚውለው። ስለዚህ ጧት እንደተነሳችሁ ሻወራችሁን ከወሰዳችሁ ጥርሳችሁን ትቦርሻላችሁ። በጣም ደስ ብሎን ይውላል ማለት ነው። ማድረግ የሌለብን ነገሮች ቁርስ ሳትበሉ ወደ ስራ መውጣት። ያው ጾም አለ፣ ግን ጾም በሌለበት ሰዓት
ቁርሳችሁን በልታችሁ ብትሄዱ ለእናንተ አስፈላጊ ነው። ስራን በአግባቡ ትሰራላችሁ፣ አትጨናነቁም፣ አይርባችሁም። እኛ አንዳንዴ ሲርበን የስራ ፍላጎታችን ራሱ ይቀንሳል፣ ደስ አይለንም። ስለዚህ ቁርሳችን በልተን ዘና ብለን ራሳችን ጠብቀን ንጽህናችን ጠብቀን ከወጣን ግን በቃ ቀኑን በሙሉ በደስታ እንውላለን ማለት ነው፣ አይደብረንም። ስለዚህ ቁርሳችሁን በልታችሁ ውጡ እላለሁኝ። ማድረግ ያለባችሁ ነገር ጧት ላይ ስትነሱ ፈጣሪያችሁን ማመስገን። በቃ ጧት ትነሳላችሁ፣ ፈጣሪ ሆይ ተመስገን አምላኬ፣ እችን ብርሃን ላሳየህን አምላክ ክብር ምስጋና ይግባ ብላችሁ ከመኝታችሁ ብድግ ስትሉ ቀናችሁ ሁሉ ያማረ ይሆናል። እግዚአብሔር አምላክ ባርኮን ለዚች ሰዓት አድርሶኛልና ክብር ምስጋና ተመስገን፣ ቀኑንም ብሩህ አድርግልኝ ብለን ደግሞ ከመኝታችን ስንነሳ እንደዛ ብለን ብንጸልይ፣ ሙስሊሞችም ደግሞ አልሐምዱሊላህ ለዚህ ሰዓት ላደረስከን አምላክ ተመስገንልን ስትሉ በቃ ቀናችን በሙሉ ደስተኛ ሆነን እንውላለን። አንዳንዴ ከመቸኮልም አንፃር ብድግ ብለን ከእንቅልፋችን እንነሳለን። ግን እንደዛ ከማድረግ ይልቅ ተመስገን ብለን አምላካችን አመስግነን አንዴ ብድግ ብንል ይሄ በጣም አሪፍ ነው። አምላካችንም ሰላም አሳድሮ ሰላም ላዋለን አምላክ ብለን ስንጸልይ ለእኛም ወደ መልካም መንገድ ይመራናል ማለት ነው። እንግዲህ ጠቅለል አድርጌ ስነግራችሁ ማለት ነው ማድረግ የሌለባችሁና ማድረግ ያለባችሁ ነገር የሚረብሽ አላርም አለማድረግ፣ እንደተነሳችሁ ስልካችሁን አለማየት፣ የግድግዳ ሳይት ማየት አለባችሁ። ቁርሳችሁን ሳትበሉ አለመውጣት፣ የሚያበሳጭ ነገሮችን አለማየት፣ የሚጨቃጨቃችሁ ጓደኛ ጋር አለመዋል አለማየት። እሱንም በጠዋቱ በቃ ጠዋት አንዴ እንትን ካላችሁ በቃ ከደበራችሁ ደበራችሁ ነው። ስለዚህ ደግሞ ማድረግ ያለባችሁ ነገሮች ደግሞ ዋሳኝ ነገሮች ጧት ተነስታችሁ ፈጣሪያችሁን ማመስገን። እሺ ውድ ተመልካቾቼ እንግዲህ ያስተምራል ብዬ ተስፋ አደርጋለሁ። ቤተሰብ ያልሆናችሁ መሲ ዩቲዩብ በሚለው ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንግዲህ ይህን ያክል ከተማማርን በሚቀጥለው ደግሞ ሌላ የተለያዩ ቪዲዮዎች ይዤላችሁ እመጣለሁ ማለት ነው። ስለተከታተላችሁኝ አመሰግናለሁ። ለሁል ጊዜም ስለምትከታተሉ ደግሞ ምስጋና ይላቅ ያለ ነው። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ባይ